ሴቶች መበላሸት ከቤት መውጣት ማብዛት አንዱ ምክንያት ከባሎች ልብ ውስጥ ቅናት መጥፋቱ ነው። ቅናት ሁለት አይነት፣ የሚከለከል የሚጠላ ሐራም የሆነ ቅናት አለ፣ የሚወደድ ዋጅብና ተወዳጅ ቅናት አለ። ተወዳጅ የሆነው ዋጅብ የሆነው ቅናት እያንዳንዱ አማኝ ልብ ውስጥ ሊኖር ይገባዋል። የትዳር አጋርን በኃላፊነቱ ስር ያለን ሰው በሙሉ ከዝሙት ከአጅነቢ ጋር ከመላፋት ከመቀራረብ እንዲከለክል የሚያደርግ እንዲጠብቅ የሚያደርግ ቅናት መኖር አለበት። በሆነው ባልሆነው መጠርጠር፣ ቤተሰብን፣ አጎትን፣ ወንድምን እንኳ እንዳያናግሩ፣ የትኛውም ጉዳይ ግዴታ እንኳ ቢሆን ከቤት እንዳይወጡ የሚያደርግ እዚያ ደረጃ የደረሰ ቅናት የተጠላ ነው። አልፎ ሁሉ ንጹህ ሰዎችን በዝሙት እንዲጠረጥሩ የሚያደርግ ቅናት ሐራም ወንጀል። ሱሐቦች ቅናት ነበራቸው። አንዲት ሴት ዝሙት ሰርታለች ብሎ መናገር አይቻልም፣ 4 ምስክር ከሌለ በስተቀር የሚለው መመሪያ ሲመጣ ከባለቤቴ ጋር ሌላ ወንድ ተኝቶ ሌላ ምስክር ላመጣ ሄዳለሁ እንዴ? በሰይፌ ነው እንጂ ምለው ያ ረሱላህ ሲላቸው ሰዎች ተገርመዋል። ነብዩ ሰለላሁ ዐለይሂ ወሰለም የሰዕድ ይሄን ቃል ያለው ሰው ቅናት ይገርማችኋል እንዴ? እኔ ከሱ በላይ ቀናለሁ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ምንም እንኳን ቅናት ቢኖር የሸሪዓ ህግጋትን ለመጣስ የሚያነሳሳ ቅናት መኖር የለበትም። ጭራሽ ደግሞ ቅናት ጠፍቶ ሴት ልጅ ራቆቷን የሸሪዓን አለባበስ ጥሳ ዘመዴ ነው የአጎቴ ልጅ ነው የአክስቴ ልጅ ነው ውስጣችን ንጹህ ነው ብላ እንደፈለገች ስትሆን ሊፈቅድ አይገባውም። ሳታስፈቅድ የት እንዳለች ሳይታወቅ ለምን እንደወጣች ሳይታወቅ በምን መልኩ እንደወጣች ሳይታወቅ እንደፈለገች እንድትሆንም ሊፈቅድ አይገባውም። ዑመር ረዲየላሁ ዐንሁ ወአርዳህ ባለቤታቸው ተሽሀዱ ሶላተ ሱብሒ ወልዒሻ ኢሻና ፈጅር ብቻ ነበር የምትወጣው ላ ገይር። ለተለያዩ ምክንያቶች በቀን 10 ነበር የምትወጣው። ለሁሉም ሶላቶች አልነበረም የምትወጣው፣ ለፈጅርና ለዒሻ ነበር የምትወጣው። ይሄን እንኳ ዑመር እንደማልወድ ደስ እንደማይለኝ ታውቂያለሽ ብለዋት ነበር። እሷ ደግሞ ወላሂ ላ አንተሂ ሐታ ተንሃኒ ትል ነበር። እኔ ለነዚህ ለሁለት ሶላቶች ወደ መስጂድ መሄድን አላቆምም አቁሚ ብለህ እስካልከለከልከኝ ድረስ ትል ነበር። እስከ መጨረሻ በዚሁ ቀጥላ ዑመር ኢብኑ አልኸጣብ የተገደሉ በስለት የተወጉ ቀን ላይ ፈጅሩ ላይ እንኳን ነበረች ተብሏል መስጂድ ውስጥ። ወይ ዑመር አይከለክሏት ወይ እሷ አታውቁም። ሱሐቦች የነበራቸውን የአላህ ፍርሃቻ፣ ለነቢ ሐዲስ ለሸሪዓ መመሪያ የነበራቸውን ክብር ተመልከቱ። ዑመር አይፈልጉም አይወዱም፣ እሷ ደግሞ መስጂድ ትወዳለች። አልወድም ብለው ሲነግሯት እስካልከለከልከኝ አላቆምም ትላለች። እንዳይከለክሏት የከለከላቸው ደግሞ ለዑመር የአላህ ባሮችን ሴቶችን የአላህን መስጂድ እንዳይሄዱ አትከልክሉ የሚል ሐዲስ ስላለ እሷም መስጂድ ከመውደዷ ጋር እስካልከለከልከኝ አልከለከልም አላቆምም እያለች ከከለከሏት ዑመር ለማቆም ዝግጁ ናት ማለት ነው። እንዲህ ነበሩ የሰሐባ ትውልዶች። የሚወዱት ነገር ሸሪዓን እስከገጠመ ድረስ ነው የሚያደርጉት። አንድ ነገር ቢጠሉት እንኳ በግላቸው በነፍሳቸው ደስ ያላላቸው ስለሆነ ብቻ አይከለክሉም፣ ሸሪዓን ይጠብቃል። ዑመር ኢብኑ አልኸጣብ ባለቤታቸው እንድትወጣ አይወዱም። ነገር ግን ሸሪዓ የፈቀደው ስለሆነ የግላቸውን ፍላጎት ትተው የሸሪዓውን ፍላጎት አስቀድመዋል። ሸይጣን የሚፈራቸው ሰው ናቸው ዑመር። ሶሒህ በሆነ ሐዲስ ላይ ዑመር ሆይ አንተ በአንድ መንገድ ከሄድክ ሸይጣን አንተን ፈርቶ በሌላ መንገድ ነው የሚሄደው ብለዋቸዋል። ከሆኑም ጋር ግን ለባለቤታቸው ያላቸው ባህሪን ይመስላል። ሸሪዓ ገርቷቸው አስተካክሏቸው ማለት ነው። የረሱልን ሰለላሁ ዐለይሂ ወሰለም ሱና ማክበር እንደዚህ ያደርጋል ማለት ነው። አላህን መፍራት ኢማን ልብ ውስጥ መግባቱ በዚህ መልኩ ገር ያደርጋል፣ ታዛዥ ያደርጋል፣ ስሜትን ለመቆጣጠር ያበቃል።